በሰሜኑ ጦርነት ጊዜ እኮ ኤርትራ ተጋብዛን የገባት ጦርነት ዛሬ ኤርትራና ህዋት አብረው ተጃምለውብኛል አብረው ግንባር ፈጥረዋል የሚባለው ነገር ትላንት ግንባር ፈጥረሃል አንተም ፌደራል መንግስት። ይሄ የፖለቲካው መሳከር የፈጠረብን ችግር ነው። በጣም ብዙ የፕሮፓጋንዳና የማሳመን ስራ መሰራት መቻል አለበት። ትላንት ጠላት የሆነ በፖለቲካ ዓለም ላይ ዛሬ ወዳጅ ይሆናል። ቋሚ ወዳጅና ቋሚ ጠላት የለም። አብሮች ተሰልፈው መጨረሻ ድረስ አብሮች የሚሄድ የለም። ሁሉም ከራሱ አገር ጥቅም፣ ከራሱ ህዝብ ጥቅም፣ ከራሱ ያገዛዝ ምሪት ጥቅም አንጻር ነው የሚመለከተውና ይሄን በር መዝጋት ያለበት መንግስት አሁን ወደ ድርድር ገብቶ ልብ አድርጊ 6 ዓመት ሞላው ከሸኔ ጋር ከፋኖ ጋር የነበረው 2 ዓመት ሞላው። ስም መጥቀስ አልፈልግም። አንድ ጉምቱ ፖለቲከኛ ከፋኖ ጋር ያለው ውጊያ ሲጀመር 6 ቀን አይፈጅም ነበር ያለው ቃል በቃል ለማለቅ ነው ለመጨረስ ጦርነቱ ለመጨረስ 6 ቀን አይፈጅም። የዛን ጊዜ የ6 ቀን ጦርነት አስታውሰኝ የእስራኤልን። ዛሬ ይሁንና 2ኛ ዓመቱን ያዘ። 2ኛ ዓመቱን ሲይዝ ደግሞ ችግሩ እኮ የቀነሰ መጥቶ አይደለም የያዘው፣ ችግሩ እየገዘፈ መጥቶ፣ ችግሩ አድማሱን እያሰፋ መጥቶ፣ ችግሩ የህዝቡን ጫንቃ እያጎበጠ መጥቶ 2ኛ ዓመት ዘን እሱም 6ኛ ዓመት እስኪሞላው ይጠበቃል። ይሄ በጣም አደገኛ ነው። ስለዚህ ምን ማድረግ ነው? ይሄንን ምዕራፍ ለመዝጋት የሀገር ውስጥ ጦርነት ምዕራፍ መንግስት ራሱን ለድርድር አዘጋጅቶ ገለልተኛ ተደራዳሪዎችን አስቀምጦ ከታጠቀው ኃይል ጋር በየአቅጣጫው መደራደር አለበት። ይሄ የማይሆን ከሆነ ዜጎች እንደልባቸው ወጥተው የማይገቡበት በየቀኑ አይደለም እንደ ዜጎች እየታፈኑ ተወስደው በሚሊዮን ገንዘብ ኢቭን በጣም የሚያሳዝነው በሚሊዮን ገንዘብ ተለምኖ ተከፍሎ እንኳን ይገደላሉ። ወይ ሰውየውን አላዳኑ ወይ ገንዘባቸውን አላዳኑ፣ ለቤተሰብ አልቀረ። በተለይ አሁን ያለውን የሾፌሮች ችግር አይተናል። ሾፌሮች እኮ እንዲያውም በህይወታቸው ቆርጠው እየተወራረዱ እኮ ነው ሄደው የሚሰሩት በየጊዜው የተገደሉ። የሾፌሮች አንደበት የሚለው በጣም ብዙ መረጃዎችን ያወጣልና መንግስት እነኝን የህግ የበላይነትን አስከብሮ በየቦታው የሚገደሉትን ዜጎች ህይወት መታደግ የማይችልና የህግ የበላይነትን ማስከበር የማይችል ከሆነ ከነኛ አካላት ጋር ወደ ድርድር መግባት አለበት። ምን ችግር አለው? ኢትዮጵያውያን ጋር እኮ ነው ድርድር የምናደርገው፣ ከሌላ ባዕድ ሀገራት እኮ አይደለም። የምንሰጠውን ቦታ ካለ እንኳን ብንሰጥ በድርድር ጥጃ ጠባ ሆድ ገባ ነው። ዛሬ እነኚህ የወልቃይት ጉዳይ ከትግራይ ወደ አማራ ከአማራ ወደ ትግራይ የሚለው ኮንሰፕት ሌሎቹም አሁን የተነሱ ያሉ የሶማሌ ጥያቄ ያለ አሁን የተነሳ ያለ ሌላ ግጭት የሚጭር እነኚህ የወሰንና የማንነት ጉዳዮች ስላላለቁ ምናልባት በቀደም ከመከፈት በኋላ የኢናጉሬሽን የፌዴሬሽን ምክር ቤት አቅርቦታል። መቼም አይፈታውም የፌዴሬሽን ምክር ቤት በእውነት በጣም ተርጓሚ ጠይቆባቸዋል። ግን በጣም በርካታ እኮ ማመልከቻዎች እሱ ጋር ይገባዋሉ ባለፉት 5 ዓመታት ኢቭን አሁን ባለፉት 5 ዓመታት እኔም ማቀውም አለ። የሚገርምሽ ነገር እነኚህን ችግሮች ለመቅረፍ አልተሄደም። ሲምፕሊ አሁን የዘይሴ ጉዳይ እኔ ዜማ ውስጥ እያለው ተነስቶ ይሄ ጥያቄ ጠቅላይ ሚኒስትሩ ቢሮ ድረስ ቀርቧል። ፕሮፌሰር ብርሃኑ ማናገሩት ይሄ ጉዳይ ያልቃል ተብሎ ሲጠበቅ አሁን ዘይሴ ላይ ያለው ችግር እርስ በርስ ሰዎችን ዘውግ አስለይቶ እንዲጋደሉ ያደርጋቸው። ይሄን ችግር ለመፍታት ቆም ብሎ ፌዴሬሽን ምክር ቤት እየመረመረ መስራት፣ ዝም ብሎ ባለስልጣኖቻችን አንዳንድ ጊዜ እየዞሩ የኮሪደር ልማት ማየት ብቻ አይደለም። ቢሮም ቁጭ ብለው እነኚህ ነገሮች ይስሩ እንጂ እነኚህ ችግሮች እኮ ለኮሪደር ልማቱ እንቅፋት ነው የሚሆኑት። ነገር እኮ እየሰፉ ሲመጡ የህዝብን ስሜት ያበሳጭ ሲመጡና ይሄን ማድረግ ተገቢ ነው። ሰጥቶ መቀበል ድርድር ይደረግ፣ በገለልተኛ አካል ድርድር ሜዳው ተመርጦ ልክ ያኔ ለኦነግ ሸኔ ሲሆን ታንዛኒያ ድረስ ተሄዷል እኮ። ይሄን በደንብ ማየት አስፈላጊ ነው። ሌላው እዚህ አማራ ክልል ላይ ያለ